አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? ነገ ከጄሪ ጋር ቀጠሮ አለን። አብሬያት የማላድር ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነገራኛለች። ጄሪ አንድ ነገር ሳይጎልባት ተሞላቃ ያደገች ቀበጥ ልጅ ናት። የሆነ ጊዜ አባቷ ወደ ስራ ሊሄድ የመኪናውን በር እየዘጋ የኔ ልጅ እንዳይረብሽ ምግብ በሳቱ ቢሽ ሲላት ዳድ ረሃብ ምንድነው ብላ ተገረመች። በዚህም የተነሳ አባቷ ስለ ረሃብና አንዳንድ አማርኛ ቃላት እንዳስጠናት ቀጠረኝ። እኔም ስለ ረሃብ፣ ስለ ጠኔ፣ ስለ ችጋር፣ ስለ 77ቱ ድርቅ በሚገባ ገለጻ አደረኩላትና ከማታውቃቸው አሰቃቂ የአማርኛ ቃላት ጋር ለመድኳት። ከቃላቶቹ ጋር አብራ እኔንም ለመደችኝና የፍቅር ግንኙነት ጀመርን። ጄሪ ብዙ ጊዜ አብረን እንደር እያለች የተለያየ ምክንያት እየደረደርኩ ሸውጃታለሁ። ዛሬ ግን አብሬያት የማላድር ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነግራኛለች። ባኮረፈ ፊት እጄን በእጇ ይዛ እኔ የምልህ ግን አለችኝ። ወይ አልኳት። ታፍርብኛለህ እንዴ? ኧረ በፍጹም ጄሪዬ፣ በፍጹም። እንዴት እንደዚህ ታስቢያለሽ? እና ታዲያ ለምንድነው ሁሌ አብረን እንደርሰል የምትሸሸው? ነው ወይስ ድንግልኔ ለሌላ ሰው እንድሰጠው ትፈልጋለህ? ኧረ በጭራሽ የኔ ፍቅር፣ በጭራሽ። እንግዲያውስ ካልፈለክ ነገ ቴክስት የማደርግልህ ቦታ ተዘጋጅተበት እንድትመጣ ብላ ከመቀመጫዋ ተነሳች። እጇን ያዛደረኳትና ሽቅብ እያዩአት የኔ ቆንጆ ነገ እኮ ቫላንታይንስ ዴይ ነው። ሩም ስለማናገኝ ለሌላ ጊዜ ብናሸጋግረው አይሻልም? በንዴት አናቷን በሁለት እጆቿ ይዛ ሁሌ እናሸጋግረው ምንድነው? ቆይ ከሽግግር ጋር ያለ ነገር። ለማንኛውም ነገ ያልኩ ቦታ ካልመጣ ጄሪ የምትባል ሴት ከነመፈጠሩ አርሳት እሺ ብላኝ በተቀመጥኩበት ጥላኝ ሄደች። ሐሳቡ ስገባው ጄሪዬ ግን ስሜቷ ምን ያህል ቢጎመራ ነው እንደዚህ መከሬን የምታበላኝ? ለነገሩ ፊቷን እንደ ቀኝ ገዢ የወረረውን ብጉር አይቼ መረዳት ነበረብኝ። እሻውን እንዴት ነው እንዳልተገረስኩ የምነግራት? ቤት ገብቼ ከወጣሁ በኋላ ጓደኛዬን ሲሳይን ስለ ጉዳዩ ላማከረው ወዳለበት ቦታ ሄድኩ። ስማ ጄሪኮ ነገ አብረን የማናድር ከሆነ ደግማ እንደማታገኘኝ ነገረችኝ። እናማ በቃ ልገረዝ ወስኛለሁ። ጥሩ ገራሽ ታውቃለህ? የመኪና ገራሽ ከሆነ አውቃለሁ፣ ልውሰድ። እስቲ ሲሳይ ለቀልድ ቦታ ምረጥ። አሁን በዚህ ሰዓት ትቀልዳለህ? ሰውዬ አንተ ራስህ እኮ ነው የቀለድክ ያለው። አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? ቁስሉ ራሱ እኮ አይደርቅም። ከፈለገች እፍ እያለች ትጠቀምበት። አሁን የሚገርስ ሰው ብቻ ፈልግልኝ አልኩት። እሺ ምን አገባኝ አለና የሆነ ደላላ ጋር ደወለ።